ስለ ሰዎች ኬር ማድረግ አቁሙ። ሰዎች ምን ይሉኛል ምናምን እና ይገባኛል ስትሉ ደግሞ ሁሉንም ነገር ነው። እሺ ትንሿን ነገር አይደለም። ካፌ ሄዳችሁ ቤስት ሰርቪስ ነው ለእናንተ የሚሰጣችሁ። ያንን ለራሳችሁ ንገሩት። በሄድኩበት ምርጥ ሰርቪስ ነው የሚሰጠኝ። ለእኔ ካልሰጠኝ ለማን ሊሰጥ? ማለት ለምታዩት ታዋቂ ሰው፣ እናንተ ስኬታማ ብላችሁ ለምታስቡት ሰው አዎ እሱማ እንደዚህ ነው የሚገባው፣ እንደዚህ ቢያደርጉለት፣ እንደዚህ ቢሆንለት ትላላችሁ። ለራሳችሁ ትላላችሁ ነው እንጠይቃችሁ። ለሰውማ እንደሚገባው ታውቃላችሁና ይሰማችኋል። ለእናንተ ግን እንደሚገባችሁ ይሰማችኋል። አዎ እሱ ለፍቷል አድርጓል ምናምን ምን አገባችሁ? እናንተን ነው እየጠየኳችሁ አሉት። እስከ መቼ ነው እቺ የተሰጠቻችሁን ክብር እና ይሄ ማዕረግ፣ በጣም ጥሩ ሰው ነው የሚባል ማዕረግ እስከ መቼ ነው አድርጋችሁ ለመኖር ፈቃደኛ ሆናችሁት? አትባሉ። ሰው ተቀየራችሁ ይበላችሁ። ሰው ተቀየራችሁ የሚላችሁ፣ ሰው መጥፎ ነው የሚላችሁ ከራሱ አንጻር ነው። እሺ ለእሱ እንደምፈልጉት ስላልሆናችሁ ነው እንጂ የምር እናንተ እንደዛ ሆናችሁ አይደለም። እና ራሳችሁን የምትወዱ ከሆነ ራሳችሁን ማስቀደም ተለማመዱ። ያ ጀግና ደፋር ሰው እንደሆናችሁ ለራሳችሁ ንገሩት። መውደቅ ማይችለው ሰው ነኝ ብላችሁ ለራሳችሁ ንገሩት። ፈልጎ አለማግኘት የሚባል ነገር ማያውቀው ሰው እንደሆናችሁ ለራሳችሁ ማስታወስ አለባችሁ።